ሰላም ጤና ይስጥልን የተከበራችሁ ተማሪዎች፣ ዛሬ የ10ኛ ክፍል ሲቲዝንሺፕ ኤጁኬሽን መጽሐፍን የምዕራፍ ትውውቅ እናደርጋለን። በሌሎች ክፍሎች እያንዳንዱን ምዕራፍ አጠቃላይ ሁኔታ በዝርዝር የምንቃኝ ነው የሚሆነው። ዛሬ ግን እንደ መግቢያ በውስጡ ስላሉት 8 ምዕራፎች ትውውቅ የምናደርግ ይሆናል። ሲቲዝንሺፕ ኤጁኬሽን የ10ኛ ክፍል መጽሐፍ በአዲሱ ካሪክለም የተቀረጸው ማለት ነው 8 ምዕራፎችን የያዘ ሲሆን ዩኒት 1 ዲሞክራሲ ኤንድ ዲሞክራታይዜሽን ነው። ዲሞክራሲና ዲሞክራታይዜሽን ሀሳብን የምናይ ነው የሚሆነው። ዩኒት 2 ሲቲዝንስ ኢን ዘ ዲጂታል ቴክኖሎጂ ኤጅ፣ ዜጎች በዲጂታል ቴክኖሎጂ ዘመን የሚለውን የምናይ ነው የሚሆነው። ዩኒት 3 አንደርስታንዲንግ ጉድ ገቨርናንስ፣ መልካም መስተዳደርን መረዳት በሚለው የተለያዩ ሀሳቦች ያሉ በውስጡ ቀጣይ በዝርዝር የምናይ ነው የሚሆነው። ዩኒት 4 ፒስ ኤንድ ኢንዲጂኒየስ ኮንፍሊክት ሪዞሉሽን ሜካኒዝምስ፣ ሰላምና አገር በቀል ግጭት አፈታት ሜካኒዝሞች ምን ይመስላሉ የሚለውን የምናይ ነው የሚሆነው። ዩኒት 5 ፌዴራሊዝም ኢን ኢትዮጵያ፣ በኢትዮጵያ ፌዴራሊዝም ምን ይመስላል የሚለውን የምናይ ነው የሚሆነው። ዩኒት 6 እንደርስ ሁማን ራይትስ፣ ስለ ሰብአዊ መብቶች የምናይ ነው የሚሆነው። ዩኒት 7 ላይ ስለ ፓትሪዮቲዝም፣ ስለ ሀገር ፍቅር የምንዳስስ ይሆናል። ዩኒት 8 ላይ ግሎባላይዜሽን ኤንድ ግሎባል ኢሹስ፣ ዓለም አቀፋዊነትና ዓለም አቀፍ ጉዳዮች በዝርዝር የምናይበት ነው የሚሆነው። በውስጡ 8 ምዕራፎች ዩኒት ሰመሪና ዩኒት ሪቪው ኤክሰርሳይሶች አሉ። እነሱንም በጥልቀት በመስራት በመዳሰስ የተሻለ ነገር ለማቅረብ እንሞክራለን። ለዛሬ የትውውቅ ያክል ነው። ሰላም፣ እናመሰግናለን።